ቡና እያፈላን ነው። እንግዲህ ምን ማድረግ ይቻላል? ምንም ማድረግ አይቻልም። እና ዛሬ ጁማ ነው። አላህ የምሻታችሁን የምኞታችሁን የምትፈልጉትን የምትለምኑትን ያድርግላችሁ ይላላችሁ። አላህ መልካም ነው፣ እንደኛ አይደለም። እንደ ወንጀላችን እንደ ኃጢአታችን አይደለም። እሱ መልካም ነው። እንደ ስራችን ቢሆን ኖሮማ ስንቶቻችን እስካሁን ለጠፋን ነበር። ግን አላህ እንደኛ አይደለም። ስራው መልካም ነው። ስራው ድንቅ ነው። እና ውዶችዬ አውቃለሁ ጠፍቻለሁ፣ አልተመቻቸልኝም ሆኖ ነው። ኢንሻአላህ እንግዲህ በቅርቡ ኢንሻአላህ ዱዓ አድርጉልኝ፣ በዱዓ መለሳለሁ። በቅርቡ እንግዲህ ወላ ፀሐይ እራሱ አለች፣ የማታ ፀሐይ የቀላውን ፀሐይ ተቆድሞ አይታይም። በማንሳት ነው የሚባለው። ምን እንደማይችላለ ዛሬ ጁማ ነው። እኔ ጁማ በጣም ነው የምወደው፣ ግን ያው ለኛ አርባ ያለ ነው። በጣም በስራ የሚበዛብን በጣም ዋው፣ ግን ብዙ አይታይም። ደመና ነው በጣም። ዱባይ ላይ ዝናብ፣ ዱባይ ያላችሁ ታውቃላችሁ። ዱባይ ዝናብ ሊጥል ነው መሰለኝ። በጣም ደመና ነው እና እላችኋለሁ። ያሳካችሁትን ሁሉ አላህ ያሳካላችሁ። በመርቁ ይደም ያሳካልሽ፣ በሰላም ሀገርሽ ያስገባሽ፣ ከልጆችሽ በሰላም ያገናኝሽ። ለነገሩ ገና ነው፣ ብዙ ጊዜ ይቀረኝ ነው። ዱዓ መልካም ነው። ይታያል አይታይም? በቃ ትንሽ ተሰጥቶት በቃ ልክ እንደ ኢትዮጵያ ነው የሚያቆልተን። አንዳንዴ ነው ሴት ያሳካል። ጋዝን ጨረሳችሁ ትላለች፣ ግን ተሳካ ይቀርታል። ይበቃዋል ነው የምንቀለው እላችኋለሁ። ውዶችዬ አጣደፍኩት መሰለኝ። እነሱ በጣም እያስቸገሩኝ ነው። ውጭ ስለሆነ ይሄ የውጭ ነጥባ ነው። የውጭ ስለሆነ በጣም ንፋስ እየወዘወዘብኝ ይበቃዋል። ትንሽ ውስጠታችሁ